ሰላም እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። መሳፍንት ነኝ። ዛሬም በአዲስ ቪዲዮ ተመልሼ መጥቻለሁ ማለት ነው። ስለዚህ ዛሬ ደግሞ ሁሉንም የኮምፒውተር አፕሊኬሽኖችን አንድ ቦታ የምታገኙበትን ቪዲዮ ነው የሰራሁላችሁ ማለት ነው። በእርግጠኝነት ይህን ቪዲዮ ከማየታችሁ በፊት የተለያዩ የኮምፒውተር ሴታፖችን ለማውረድ የተለያዩ ዌብሳይቶች ላይ እየገባችሁ ብዙ ደክማችኋል፣ ብዙ ሞክራችኋል። በአፕሊኬሽኖቹ ፋንታ ግን የተለያዩ የኮምፒውተር ቫይረሶችን ነው እያወረዳችሁ ኮምፒውተራችሁን ለተለያዩ ቫይረሶች ያጋለጣችሁት እስካሁን እኔም እንደዛ ገጥሞኝ ስለነበረ ማለት ነው። ይሄን ከማወቄ በፊት ይሄን ቪዲዮ እስከ መጨረሻው ድረስ ከተከታተላችሁ በኋላ ግን ይሄ ችግራችሁ ሙሉ ለሙሉ ማለት ይቻላል ይቀርፋል ማለት ነው። በጣም ቀላል በሆነ መንገድ ሁሉንም የኮምፒውተር ሴታፖች ወይም አፕሊኬሽኖች አንድ ቦታ ላይ በቀላል መንገድ ዳውንሎድ አድርጋችሁ ወደ ኮምፒውተራችሁ ወይም ወደ ፒሲያችሁ መጫን ትችላላችሁ ማለት ነው። ቀጥታ ወደ ቪዲዮ ነው የምናልፈው ማለት ነው። ላይክ እና ሰብስክራይብ አድርጋችሁ ጀምሩ። ስለዚህ ኮምፒውተራችን ላይ የተለያዩ አፕሊኬሽኖችን ለማውረድ በጣም በቀላሉ ከአንድ ደቂቃ ባነሰ ፍጥነት ነው የምላችሁ። ያን ለማድረግ ኮምፒውተራችሁ ላይ ጉግል ክሮም ወይም ጉግል መኖር አለበት፣ ወይም ደግሞ ሌላ ብራውዘር እንደ ማይክሮሶፍት እና ሌሎችን ብራውዘሮች ካሉ መሞከር ይቻላል። እኔ አሁን የማሳያችሁ ደግሞ በክሮም ነው ማለት ነው። መጀመሪያ ክሮምን ነው የምትከፍቱት። ከዛ በኋላ ዳውንሎድ ማድረግ የፈለጋችሁትን ማንኛውም አፕሊኬሽን እዚህ ጋር ሰርች ማድረጊያ ቦታው ላይ ነው የምጽፉት። ከዛ በፊት አሁን ምን ቀጣይ አብረን ዳውንሎድ የምናደርጋቸው አብረን ምንጭናቸው ሴታፖች ወይም መተግበሪያዎች አፕሊኬሽኖች የኔ ኮምፒውተር ላይ እንደሌሉ ማየት ትችላላችሁ ማለት ነው ጋይስ። እሺ ስለዚህ ወደ ቴክኒካችን ስናልፍ አሁን ክሮም ላይ እንገባለን ማለት ነው። እኔ በክሮም ነው ማሳያችሁ እንደነገርኳችሁ። እዚህ ጋር አሁን እስኪ መጀመሪያ ምን ዳውንሎድ እናድርግ? እሺ አሁን ቴሌግራም አፕሊኬሽን ዳውንሎድ እናድርግ። እስኪ ቴሌግራም ብለን ሰርች ማድረጊያው ቦታው ላይ ማንኛውንም ነገር ክሮም ላይ እንደምንፈልገው ሰርች እናደርገዋለን። ከዛ ቴሌግራም የመጀመሪያው ላይ እገባለሁ፣ ቴሌግራም የሚለው ጋር ማለት ነው። ተመልከቱ አሁን ቴሌግራም እዚህ ጋር በዚህ መልኩ መጥቶልናል ማለት ነው። ከኮምፒውተራችን ጋር ሊንክ እንድናደርግ ስልካችን ላይ በኪውአር ኮዱ ይሄን ኪውአር ኮድ ተጠቅመን እስካን አድርገን ሎጊን እንድናደርግ ነው የሚያሳየን። አሁን ይሄ ቀላል ነው፣ ያው እናንተም ታረጉታላችሁ። ከዛ በፊት እንዴት ዳውንሎድ እንደሚሆን ላሳያችሁ። በቀላሉ እዚህ ጋር ኢንስታል የሚል ነገር መጥቷል። ኢንስታል ነው የምንለው። ኢንስታል ነካ ነው፣ ምንም ፕሮሰስ የለውም። አሁን ከዚህ ሙሉ ለሙሉ እንወጣለን። ቴሌግራማችን ይኸው እዚህ ጋር እንደምታዩት ቴሌግራም። ስለዚህ አሁን ይሄን ነክተን እንዴት አድርገን ሊንክ ማድረግ እንደምንችል ላሳያችሁ እችላለሁ። ስልካችሁ ላይ ቴሌግራማችሁ ላይ ነው የምትገቡት ማለት ነው። ቴሌግራም ላይ ከገባችሁ በኋላ ሊንክ ዴስክቶፕ ዲቫይስ የሚል ነገር ይመጣላችኋል ማለት ነው። ከዛ በኋላ ልክ እንደዚህ በኪውአር ኮድ ማለት ነው ይሄን እዚህ ጋር ያለውን ኪውአር ኮድ ስካን ስናደርገው ሊንክ ሊሆንና ያስገባዋል ማለት ነው። የኛን አካውንት ያስገባዋል ማለት ነው። አሁን እንደምታዩት ቴሌግራማችን ተከፈተ ማለት ነው። ስለዚህ ይሄን ስካን የምናደርገው ነገር ልክ እንደ ቬሪፊኬሽን ነው ከኛ የሚፈልገው ማለት ነው። በጣም በቀላሉ ምንም ስልክ ቁጥር ምናምን ሳናስገባ ስካን አድርገን እንትን ማለት እንችላለን። እሺ አሁን ደግሞ ቀጣዩን አፕሊኬሽን ዳውንሎድ እናደርጋለን። ፌስቡክ ዳውንሎድ እናድርግ። እስኪ ፌስቡክ እናምጣ እስኪ ወደ ዴስክቶፓችን ወይ ወደ ፒሲያችን ማለት ነው። ፌስቡክ ብለን ክሮማችን ላይ እንጽፋለን ማለት ነው። እሺ ፌስቡክ በጣም አሪፍ ሰርች እናደርጋለን። ፌስቡክ ሎጊን ኦር ሳይን አፕ የሚላል እዚህ ጋር ማለት ነው። እሱን መጀመሪያ ላይ እንነካለን። ከዛ በኋላ ካሁን በፊት ፌስቡካችሁን ሎጊን አድርጋችሁት ከነበረ ክሮም ላይ ልክ እንደዚህ ያስገባችኋል። እንደኔ ቀጥታ ወደ ክሮም ያስገባችኋል፣ ወደ ፌስቡክ ያስገባችኋል። ካሁን በፊት ግን ሎጊን አድርጋችሁት የማታውቁ ከሆነ ኮምፒውተራችሁ ላይ ምንድነው የሚያደርገው ማለት ነው? ኢሜል ኦር ፎን ነምበር ይልና ፓስወርድ አስገቡ ብሎ ልክ አዲስ ስልክ ገዝተን ፌስቡክን ዳውንሎድ አድርገን ስንገባ የሚያመጣልን ኢንተርፌስ ያመጣልናል ማለት ነው። በስልክ ቁጥራችሁ ወይም በኢሜይላችሁና በፓስወርዳችሁ ገብታችሁ ልክ እንደዚህ መጠቀም ትችላላችሁ። አሁን ሁልጊዜ ክሮም ላይ እየገባችሁ ፌስቡክን ሰርች እያደረጋችሁ እንዳትጠቀሙ። አፕሊኬሽኑ ግዴታ ወደ ሆም ፔጃችሁ መሄድ አለበት ማለት ነው፣ ወይም ዳውንሎድ ማድረግ አለብን ዲቫይሳችን ላይ ማለት ነው። እሺ ስለዚህ ምን እናደርጋለን? በዚህ በኩል 3 ነጥብ አለች እዚህ ጋር ጫፍ ላይ በቀኝ በኩል ማለት ነው። እሷን ነካና ብዙ አማራጮች አሉ። ከነዛ መካከል ምንድነው የምናደርገው ማለት ነው? ካስት ሴቭ ኤንድ ሼር የሚላል ይኸው እዚህ ጋር ካስት ሴቭ ኤንድ ሼር የሚለው ጋር ስንገባ ኢንስታል ፌስቡክ የምትል አማራጭ አለች ማለት ነው። ሶ ኢንስታል ፌስቡክ የሚለውን ስንነካው ማለት ነው ልክ ቅድም ቴሌግራሙን ዳውንሎድ ባረግበት ፍጥነት ማለት ነው እዚህ ጋር የስ እንለዋለን ማለት ነው። እዚህ ጋር ፒን እንዲያደርግልን። ስለዚህ አሁን ፌስቡክ ዳውንሎድ ሆኗል አልሆነም ማለት ነው። እሺ ፌስቡክ ይኸውና ፌስቡክ ጋይስ አሁን ፌስቡካችን
ዳውንሎድ ሆኖ መጥቷል እዚህ ጋር ማለት ነው። እሺ በጣም አሪፍ። አንድ አፕሊኬሽን እንጨምርና ሐሳቡን በደንብ ከተረዳችሁት ቪዲዮ እንዳይረዝምባችሁ አንድ የመጨረሻ አፕሊኬሽን ብቻ ነው ማሳያችሁ ማለት ነው። እሺ በድጋሚ ክሮም ላይ እንገባና የቲክቶክ ዳውንሎድ እናድርግ እስኪ። ቲክቶክ ብለን ሰርች እናደርጋለን አሁንም። ከዛ እሺ ቲክቶክን የመጀመሪያ የሚመጣልን እንካለን። ከዛ በኋላ ቲክቶክ ላይ ነው የሚያስገባን። አሁን ቅድም ቴሌግራሙንና ፌስቡኩን ዳውንሎድ ያደረግንበት መንገድ የተለያየ ነው አይደል? ልክ እንደዚህ ነው ኢንስታል ያደረግነው። እዚህ ጋር ነው ኢንስታል ያደረግነው ቴሌግራም። ፌስቡኩን ደግሞ እዚህ ውስጥ ገብተን ካስት ሴቭ ኤንድ ሼር የሚለው አያችሁት? አሁን ይሄ ቲክቶክ እዚህ ጋርም ኢንስታል ማድረግ እንችላለን። እቺንም ነክተን ካስት ሴቭ ኤንድ ሼር የሚለው ጋር ገብተን ኢንስታል ቲክቶክ ማድረግ እንችላለን ማለት ነው። ከዛ ኢንስታል እንለዋለን። እዚህ ጋር ጨረስን ማለት ነው። አሁንም ቲክቶካችንን ዳውንሎድ አድርገናል። ክሮም ውስጥ እየገባን አይደለም እንከፍተው። ይሄውና ቲክቶክ 1 ደቂቃ በማይሞላ ጊዜ ውስጥ ኢንስታል አድርገናል ማለት ነው። ስለዚህ አሁን ቲክቶክን እዛው ራሱ ላይ እንከፍተዋለን ማለት ነው። በዚህ መልኩ ይመጣል ማለት ነው ጋይስ። ስለዚህ አሁን እነዚህ አፕሊኬሽኖች አሁን ያሳየኋቸው አፕሊኬሽኖች ብቻ ሌሎችንም መሞከር ትችላላችሁ። እነ ጉግል፣ እነ ዩቲዩብ፣ እነ ዋትስአፕ፣ ሌሎችንም የምትፈልጓቸውን ሴታፖች በዚህ መልኩ ዳውንሎድ ማድረግ ትችላላችሁ። ክሮም ላይ ትገባላችሁ። በደንብ ስቴፑን በደንብ ሰምታችሁኛል አይደለ? መጀመሪያ ጉግል ክሮም ላይ መግባት ነው። ከዛ የምትፈልጉትን አፕሊኬሽን ወይም ሴታፕ እዚህ ጋር መጻፍ ነው። ከዛ በኋላ ከጻፋችሁ በኋላ ልክ እንደዚህ እዚህ ጋር ጥግ ላይ ያለችዋን 3ቷን ነጥብ ነክታችሁ ከሚመጡላችሁ አማራጮች ውስጥ ካስት ሴቭ ኤንድ ሼር የሚለው ላይ ገብታችሁ እዚህ ጋር ኢንስታል የሚል ነገር ይኖራል። ኢንስታል ማድረግ ነው ማለት ነው። አሁን ኢንስታል የለም ምክንያቱም ኦልሬዲ ኢንስታል ስላደረግ ነው ማለት ነው። ስለዚህ በዚህ መልኩ አፕሊኬሽኖችን ወደ ኮምፒውተራችሁ በቀላሉ መጫን ትችላላችሁ ማለት ነው። እንዴት አገኛችሁት? በጣም ቀለል ያለ መንገድ ነው አይደለ? በጣም ብዙ ዌብሳይቶችን ነው የምናገላብጠው አንድ አፕሊኬሽን ዳውንሎድ ለማድረግ ኮምፒውተር ላይ በጣም አስቸጋሪ ነው። እኔ በጣም ብዙ ደክሜበታለሁ በዚህ ነገር እና የተለያዩ ቪዲዮዎችን አይቼ የተለያዩ ዌብሳይቶች ላይ ገብቼ ሞክሬ አይሳካልኝም አንድ አፕሊኬሽን ዳውንሎድ ለማድረግ። ይሄ ግን በጣም ቀላሉ መንገድ ነው ማለት ነው። እዚህ ጋር የምታዩቸው አብዛኛዎቹ አፕሊኬሽኖች የኔ ኮምፒውተር ላይ ያያችኋቸው በዚህ መልኩ ዳውንሎድ ያደረኳቸው እነ ካፕከት፣ ፔፓል፣ እነ አዶቤ ፎቶሾፕ፣ እነ ኢንስታግራም፣ እነ ሜታ ኤአይ ሌሎቹም ማለት ነው በዚህ መልኩ ነው ዳውንሎድ ያደረኳቸው። ስለዚህ በዚህ መልኩ ኮምፒውተራችሁ ላይ የተለያዩ አፖችን ጭናችሁ መጠቀም ትችላላችሁ ማለት ነው። ቪዲዮ ከተመቻችሁ ላይክ እና ሰብስክራይብ ማድረግ እንዳትረሱ ማለት ነው። ያን ማድረጋችሁ ሌሎች ነገሮች ላይ ትኩረት አድርጌ አይቼ ሌላ ቪዲዮ እንድሰራ ታበረታቱኛላችሁ ማለት ነው። አብራችሁኝ የነበራችሁትን ሁሉ ከልብ አመሰግናለሁ። መልካም ጊዜ ይሁንላችሁ።